ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። ዛሬ አንድ እንግዳ ይዘን ቀርበናል። በዓለ ትንሣኤው እንደመሆኑ መጠን እንግዲህ አንድ እንግዳ በስልክ መስመራችን ላይ ገብቷል። እንግዳችን ፋኖ ወርቁ ይባላል። በከሰም ክፍለ ጦር የህዝብ ግንኙነት ኃላፊ ነው። በቅድሚያ እንኳን አደረሰ ፋኖ ወርቁ። እኔም አመሰግናለሁ። እንኳን አብሮ አደረሰን እላለሁ። እሺ ወደ ጥያቄዎቼ ስገባ አንድ ሁለት ጥያቄዎችን እሰነዝራለሁ። አንደኛ የአማራ ትግልና በዓለ ትንሣኤው ምንና ምን ናቸው ማለት ይቻላል? ምናልባትም የሚያገናኛቸው ነገር ይኖራል ተብሎ ስለሚታመን ነው። እሺ በጣም አመሰግናለሁ። የመጀመሪያው እንግዲህ የአማራ ትግል ለዘመናት የነበረ ግፍ፣ የነበረ መከራ፣ የነበረ ሲቃይ ሞልቶ ገብቶ የአማራን ሕዝብ ከዳር እስከ ዳር አነሳስቶ ለዚህ ትግል አድርሶታል። ይሄ እንግዲህ ሁላችንም እንደምናውቀው በአራቱም የአማራ ግዛቶች በተለይ በጎጃም፣ በጎንደር፣ በሸዋ፣ በወሎ ሙሉ በሙሉ በሚባልበት ሁኔታ የአማራ ሕዝብ አሁን ባለው ሁኔታ የህልውና ጦርነት ውስጥ ነው። ይሄንን እያደረገ ያለው ደግሞ በህይወት ለመኖር ላለመጥፋት ከምድር ላይ ጠላቶቹ በህይወት እንዳይኖር በምድር ላይ እንዳይኖር ስለተፈረደበት ይሄንን የመጣበትን አደጋ የህልውና አደጋ ለመቀልበስ የሚያደርገው ትግል ነው ማለት ነው። እንግዲህ ይሄ ትግል አንተም እንደምታውቀው ሁላችንም እንደምናውቀው ከተጀመረ ረዘም ያለ ጊዜያትን እያስቆጠረ የሚገኝ ትግል ነው። ትግሉም በራሱ ከተጀመረ ጊዜ ጀምሮ በጣም አመርቂ ውጤቶች፣ አመርቂ እድገቶች እያሳየ አሁን ባለንበት ደረጃ ላይ ይገኛል። እንግዲህ የአማራ ህዝብ እንደ ህዝብ ለመኖር ይሄንን ትግል ማሸነፍ ግዴታው ነው ማለት ነው። ውዴታ ሳይሆን ግዴታ ነው። አማራጭ የለም ማለት ነው። ስለዚህ ይሄንን ታሳቢ በማድረግ ሁላችንም በየአካባቢያችን የየራሳችንን ድርሻ እየተወጣን እንገኛለን። ከዛሬው ጥያቄ ጋር ሲያያዝ ምናልባት አሁን ከፊታችን የሚከበር የትንሣኤ በዓል አለ። እንግዲህ ኢየሱስ ክርስቶስ ለሰው ልጆች ሲል ሞቶ ተገርፎ ተሰቅሎ ተሰቃይቶ ሞቶ ተነስቷል። ይሄ የተነሳበት ዕለት ደግሞ የትንሣኤ በዓል ነው። በተለይ ለመላው የክርስትና እምነት ተከታዮች ይህን በዓል ከዓለም እስከ ዓለም ሁላችንም በደመቀ ሁኔታ የምናከብረው በዓል ነው። ይህ በዓል ከአማራ ሕዝብ ጋር የሚገናኝበት ትልቁ ምክንያት እንግዲህ አንደኛ አብዛኛው በሚባል ሁኔታ በተለይ በአማራ ክልል የምናየው አብዛኛው የኦርቶዶክስ እምነት ተከታይ ማህበረሰብ ይበዛል። ይሄ ማህበረሰብ ደግሞ ይህንን በዓል በጉጉት የሚያከብረው በዓል ነው። በህልውና ጦርነት ውስጥም ቢሆን ይህንን በዓል በተቻለ መጠን በጥንቃቄ እና በማስተዋል ይሄ በዓል ተከብሮ ይውላል ማለት ነው። ከዛ ውጪ በሌላ መልኩ ፈጣሪያችን ኢየሱስ ክርስቶስ ሞቶ ትንሣኤውን ለሰው ልጆች ሲል ሁሉም መከራ ተቀብሎ ትንሣኤውን እንዳረጋገጠልን ሁሉ የአማራም ህዝብ ደግሞ ዛሬ ላይ እየሞተ እየተሰቃየ መከራውን ሁሉ ተቋቁሞ አልፎ ቀጣይ የአማራን ትውልድ ትንሣኤ ማክበር እንዳለበት ይታወቃል። ስለዚህ ይሄንንም ለማድረግ አሁን ባለው ሁኔታ በየሰከንዱ፣ በየደቂቃው፣ በየሰዓቱ የሚሞተው የሚጨፈጨፈው የአማራ ህዝብ ቁጥሩ ቀላል አይደለም። ይሄም ቢሆን ግን ሁሉን ነገር ተቋቁሞ የአማራ ህዝብ የጀመረውን ትግል በአጭር ጊዜ ዳር አድርሶ የአማራ ህዝብ ትንሣኤውን የሚያረጋግጥበት ጊዜ በቅርብ እንደሚሆን አምናለሁና እንግዲህ ከብዙ በጥቂቱ ግንኙነቱ በዚህ ልክ ነው እኔ የምረዳው ማለት ነው።
መልካም። ይህ ትግል ከተጀመረ ከፍተኛ የሚባሉ ውጣ ውረዶች፣ መሰናክሎችና ፈተናዎች አስተናግዷል፣ እያስተናገደም ይገኛል። በዚህ አንዳንድ አለመግባባቶች አሉ። እነሱን እንዴት ለመቅረፍ ታስበዋል በእናንተ በኩል? እንግዲህ ይህ ትግል ቅድም እንደገለጽኩልህ ከተጀመረ የተወሰኑ ዓመታት ተቆጥረዋል። ትግሉ በተለያየ አካባቢ ቀደምና ከተል የማለት ሁኔታዎች አሉ። ለምሳሌ ወደ ጎንደር አካባቢ ሲኬድ ቀድሞ ሊጀምር ይችላል። ጎጃም አካባቢ እንደዚሁ፣ ወሎም አካባቢ እንዲሁ፣ ወደ ሸዋ አካባቢ ደግሞ ስንመጣ ዘግየት ብሎ የጀመረበት ሁኔታ አለ። ይህ ግን የአማራን ሲቃይ የአማራን ጭቆና እኩል እንደ ህዝብ ወይም እንደ ማህበረሰብ በአንድ የመረዳት ባለመቻሉ ነው። ያም ሆኖ ይህ ግን አሁን ላይ ባለው ሁኔታ ሁሉም ማህበረሰብ በተለይ በአማራው ግዛቶች ያለው ማህበረሰብ ሁሉም ተረድቶ ወደ ትግሉ ገብቷል ማለት ነው። በአንድም በሌላም እዚህ ትግል ላይ አሻራው የሌለ ህዝብ አለ ማለት አይቻልም። ምናልባት ያው ከተለያዩ ሆዳደር ባንዳዎች ውጪ ያለው ማለት ነው በገጠርም በከተማም ያለው ማህበረሰብ በአንድም በሌላም አሻራውን እያሰረፈ ነው ለዚህ ትግል። ይሄም ትግል ብቸኛው መዳኛችን እንደሆነ ሁሉም ማህበረሰብ ያምናል ማለት ነው። ከዚህ ጋር ተያይዞ ትግሉ ከተጀመረ ጊዜ ጀምሮ በጣም ብዙ ውጣ ውረዶች አሉ። ትክክል ነው ጥያቄው እንዳነሳው የተለያዩ ችግሮች ነበሩበት፣ የተለያዩ ተግዳሮቶች ነበሩበት። እነኚህም ተግዳሮቶች ከጊዜ ወደ ጊዜ በመነጋገር በመወያየት እየቀነስን አደረጃጀቱ መልክ እንዲይዝ የተቋም ቅርጽ እንዲኖረው ድርጅት እንዲፈጠር በአንድ እዝ ወይም በአንድ ሰንሰለት እንዲመራ ሰፊ ስራዎች ተሰርተዋል። በዚህም መሰረት እንግዲህ ዛሬ ላይ ከትንሿ አካል ጀምሮ በአካል በቲም በጋንታ በሻምበል በሻለቃ በብርጌድ በክፍለ ጦር በድርጅት ተዋብሮ እናገኘዋለን ማለት ነው። አሁን በቅርብ ጊዜ ደግሞ በቀጣዮች ጊዜ አንድ አማራዊ ድርጅት የአማራን ሕዝብ ወደ ቀጣይ ምዕራፍ ሊያሻግር የሚችል ድርጅት ይዋለዳል ተብሎ ይገመታል ማለት ነው። ይሄ ትልቅ ስራ ነው የተሰራው። ብዙ ውጣ ውረድንም አልፎ ነው ይሄንን የድርጅት ቅርጽ የያዘው ማለት ነው። እንግዲህ ከዚህ ጋር ተያይዞ ያሉ ችግሮች አሉ። እነኚህ ችግሮች በዋናነት ጠላቶቻችን ሰርጎ ገቦችን በማስገባት ትክክለኛ ፋኖ ለአማራ ህዝብ የወጡ የተቆረቆሩ በሚመስሉ በገንዘብ የተደለሉ ባንዳዎች፣ የዶላር ቅጥረኞች በተለያየ ቦታ ሰርገው በመግባት አደረጃጀቱን መልክ ለማሳት ወይም ደግሞ የትግሉን መስመር ለማሳት የሚደረግ ጥረት አለ። በአንድም በሌላም አሁን ባለው ሁኔታ እነኚህ አካላት ሁሉም ተባኖባቸዋል። ሙሉ ማህበረሰቡ ነቅቷል። ትክክለኛው አደረጃጀት ወደፊት እየሄደ እንደዚህ ሰርገው የገቡ ባንዳዎችና የዶላር ቅጥረኞች ደግሞ ለመላው ዓለም ህዝብ እየተጋለጡ ሴራቸው እየተጋለጠ ጥጋቸውን እየያዙ ያሉበት ሁኔታ አለ። በዚህም አብዛኛውን ሰው የመጀመሪያው ግንዛቤ ነው የሚቀድመው። ሳይገባቸው በዛ አደረጃጀት ውስጥ ያሉ ወንድሞቻችንን ለአማራ ህዝብ የወጡ ወንድሞቻችንን እህቶቻችንን ግንዛቤ በመፍጠር በየአካባቢው አብዛኛው በሚባል ሁኔታ ሰራዊቱ ጦራችን ትክክለኛውን መስመር ይዞ እየቀጠለ ነው። ሁሉም ያልገባቸው የተወሰኑ ወንድሞች አሉ። እነሱም ደግሞ እንዲገባቸው ሰፊ ስራ እየተሰራ ነው። በውይይትም በድርድርም በግልም በተለያዩ መንገዶች አማራጮች እየተሰራ እንግዲህ በቅርብ ቀን አንድ አማራዊ ድርጅት ተመስርቶ ሁሉም ለአማራ ወጣው ትጥቅ አነገብኩ የሚል አካል በሙሉ በዛ ድርጅት ጥላ ውስጥ ሆኖ የአማራን ህዝብ በአጭር ጊዜ ወደ ቀጣዩ ምዕራፍ እንደሚያሻግረው ባለሙሉ እምነት ነኝ። መልካም። ወደ መጨረሻ ጥያቄ ሳመራ ዛሬ በዓለ ትንሣኤው እንደመሆኑ መጠን ከዚህ ጋር በተያያዘ ለህዝቡ ምን ማስተላለፍ ትፈልጋላችሁ? እሺ፣ አመሰግናለሁ። የመጀመሪያው በከሰም ክፍለ ጦር ስር የሚገኙ 5 ብርጌዶች አሉ። እነኚህም የመጀመሪያው ነበልባል ብርጌድ ነው። ሁለተኛው ተስፋ ገብረስላሴ ብርጌድ ነው። ሶስተኛው ኃይለ ማርያም ማሞ ብርጌድ ነው። አራተኛው አስማረ ብርጌድ ነው።
አምስተኛው ሻምበል ፋንታ ኃይሌ ብርጌድ ነው። በእነኚህ በ5 ብርጌዶች ውስጥ የሚገኙ የፋኖ አመራሮች እንዲሁም የፋኖ አባላት እንዲሁም መላው ማህበረሰባችን በከተማም በገጠርም የሚኖረው ማህበረሰባችን በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። በዓሉም የሰላም፣ የፍቅር፣ የመተዛዘን፣ የመረዳዳት በዓል እንዲሆንልን እመኛለሁ። ከዚህ ጎን ለጎን ግን ሁሉም ማህበረሰብ በየአካባቢው ራሱን አንቅቶ ራሱን አደራጅቶ መጠበቅ እንዳለበት፣ ጠላትን መረሳት የለበትም፣ መዘንጋት የለበትም። ከዚሁ ጋር ተያይዞ የተለያዩ የድሮን ጥቃቶች ሊፈጸሙ ይችላሉ። ጠላቶቻችን 24 ሰዓት እኛን ለማጥፋት ይሰራሉ። እኛ ደግሞ 24 ሰዓት ሙሉ ራሳችንን አንቅተን እያንዳንዷን እንቅስቃሴ እያየን በዓላችንን እንድናከብር ይሄንን ነው ማስተላለፍ የምፈልገው። መልካም። በመጨረሻ ማለት የምትፈልገው ካለ ድሩ ልስጥና እዚሁ ጋር እንቋጨው። በአጠቃላይ እንግዲህ በተወሰነ መልኩ ከአሁን በፊት ያልኳቸው ናቸው። ሁሉም ቅድም እንዳልኩት ሁሉም የአማራ ሕዝብ ይሄ ትግል አይመለከተኝም የሚል ማህበረሰብ ይኖራል ተብሎ አይገመትም። በገጠርም በከተማም በውጭም በሀገር ውስጥም ያለው በሙሉ ይሄንን ትግል ለአንዴና ለመጨረሻ ጊዜ አሸንፈን ድል አድርገን ዳግም ትንሣኤያችንን የምናበስርበትን ጊዜ ማፋጠን አለብን። ለዚህ ደግሞ እያንዳንዳችን የድርሻችንን እኔ የድርሻዬን መወጣት አለብኝ። አንድ አርሶ አደር የድርሻውን መወጣት አለበት። አንድ ከተማ ውስጥ የሚኖር ማህበረሰብ የራሱን መወጣት አለበት። አመራር የራሱን ድርሻ መወጣት አለበት። አንድ አባል የራሱን ድርሻ መወጣት አለበት። ሁላችንም የየድርሻችንን ከተወጣን ይሄንን ትግል በአጭር ጊዜ በአሸናፊነት እንደመድመዋለን ብዬ አምናለሁ። መልካም በዓል ይሁንላችሁ። አመሰግናለሁ። አመሰግናለሁ። ፋኖ ወርቁ በከሰብ ክፍለ ጦር የህዝብ ግንኙነት ኃላፊ ለሰጠን ሰፋ ላለው ማብራሪያ ከልብ እያመሰገንን መልካም በዓል ተመኘን። እግዚአብሔር ያክብርልኝ። እኔም አመሰግናለሁ።